ሰላም አለይኩም ወራህመቱላሂ ወበረካቱ። ስለ ፖፖ ላይቭ ባለፈው በተጠየቁ ጥያቄ መሰረት አንድ ሀሳቤን አስቀምጬላችሁ ነበረ። እሱ እንዳለ ሆኖ አሁን ላይ ደግሞ ስለዚህ አፕ የደረሰኝ መረጃ በተወሰነ መልኩ ትንሽ ለየት ስላለብኝ እሱን ድጋሜ ቪዲዮ ለመስራት ፈልጌ ነው። ምንድነው ባለፈው የነበረው ነገር ያው ፖፖ ላይቭ የሚባለው የሚሰራው ኮይን ማቀያየር ነው፣ ኮይን መሸጥ ነው። ፕላስ ጎን ለጎን ደግሞ የቁማር ጨዋታ ያጫውታል የሚል በግርድፉ ይሄንን ጽንሰ ሀሳብ ነበር የጠየቁኝ ወንድምና እህቶች የነገሩኝ። በኋላ ላይ ደግሞ ቪዲዮን ከሰራሁኝ በኋላ ደግሞ ከዛ ለየት እንደሚል ከቲክቶክ እና ከሌሎች የሶሻል ሚዲያ ፕላትፎርሞች የሚለየው ነገር እንደሌለ፣ እነዚህ ነገሮች እንዲያውም በጣም ከቲክቶክ ጋር በጣም እንደሚያገናኘው ጭምር ነገሩኝ። የተወሰኑ ዳሰሳዎችን ለማድረግ ሞከርኩኝ። ይህን ቪዲዮ ለመስራት ወሰንኩ ማለት ነው። እንግዲህ ፖፖ ላይቭ ያው ባለፈው ባልኳችሁ መሰረት በቀጥታ ኮይንን ማቀያየር ከሆነ ቤዚካሊ ስራው ይሄ ኮይን ማቹሪቲ ሌቭል ላይ ያልደረሰ ኮይን ስለሆነ እሱን ማቀያየር አይቻልም ብያለሁኝ። ፕላስ ደግሞ ድርጅቱን ማስተዋወቅ ከሆነ ላይቭ ገብተው ሰዎቹ የሚሰሩ ድርጅቱን ማስተዋወቅም ከሆነ ቁማር የሚጫወትን ድርጅት ማስተዋወቅ ባይት ሰልፍ ራሱን የቻለ ከሸሪዓው ፕሪንሲፕል ጋር የመጋጨት ሁኔታ አለው ብዬ ነበረ። ግን አሁን ላይ ምንድነው በደንብ ያስረዱኝ እነዚህ ወንድምና እህቶች ያስረዱኝ፣ እንደዛ አይደለም። እኛ ላይቭ የምንገባው ቢዝነሱን ነው የምናስተዋውቀው። ሰዎች በዚህ መልኩ ሲሰሩ ይሄን ጌን ማድረግ ይችላሉ፣ እንደዚህ አድርገው ሲሰርጉ እንደዚህ ትርፋማ መሆን ይችላሉ የሚለውን ነገር ነው እንጂ እኛ ድርጅቱንም አይደለም የምናስተዋውቀው የማለት ነገር አለ። አክቹሊ አንዳንድ ነገሮች የሆነውን ፕሮዳክቱን ስታስተዋውቅ ድርጅቱን እያስተዋወክ ነው፣ ቢዝነሱን ስታስተዋውቅ የሆነውን ነገር እያስተዋወክ ነው። ለምሳሌ ቲክቶክ ላይ ገብተን ቲክቶክ ላይ የሆነን ሌላን ድርጅት ለምሳሌ ካስማን ስናስተዋውቅ ባይ ዲፎልት የቲክቶክን ፕላትፎርም ተጠቅመን ስለሆነ ካስማን እያስተዋወቅን ያለ ነው። ባንድም በሌላም ያ ድርጅት እየተዋወቀ ነው። እንግዲህ ያው ይሄ ዘመናችን ትንሽ አስቸጋሪ የሆነ ዘመን ላይ ነው ያለ ነው። እንደው ንጹህ የሆነ በጣም እንደው ፐርፌክትሊ 100% ንጹህ የሆነን ቢዝነስ ማግኘት የምንቸገርበት ወቅት ላይ ነው ያለ ነው። ምክንያቱም ሁሉም ነገር ስለተያያዘ ሪኮኔክትድ ስለሆነ ማለት ነውና ይህንን እርስ በራሱ የተያያዘን ነገር በቃ ንጽት ባለ መልኩ ልክ እንደ ድሮ ዘመን እንደው ሐላል የሆነን ነገር ብቻ አክሰስ ማድረግ የሚከብድበት ወቅት ላይ ነው ያለ ነው። አላ ኩሊ ሐል ምን አልአህዋል ማዳም ፖፖ ላይቭ ሶሻል ሚዲያ መሆኑን እኔ ማታ ፖስት አይቼዋለሁኝ። የሆነ ነገር ገብቼ ክሬት አድርጌ ምናምን ለማየት ሞክራለሁ። አሰራሩ እንዲህ ነው እንደዛ ነው አላችሁም፣ ፕሮሞሽን ልሰራ ስላልገባሁኝ። ግን ሶሻል ሚዲያ እስከሆነ ድረስ እዚያ ቦታ ላይ ከሸሪዓ ጋር የሚጣረሱ ስራዎች የሚገቡ ሰዎች እስካልሰሩ ድረስ፣ ያ ማለት ቁማር እስካልተጫወቱበት ድረስ፣ ሰዎችን ያለ አግባቡ አታለው እንዲገቡ እስካላደረጉ ድረስ ባይ ኢትሰልፍ ድርጅቱን በመጠቀም ወይም ደግሞ ይሄንን ሶሻል ሚዲያ አንድ ፕላትፎርም በመጠቀማችን ብቻ ከሸሪዓው ጋር ልንጋጭ አንችልም። ወይም ደግሞ አንዳንድ የሚያጋጩ ነገሮች እንኳን ቢያጋጥሙ በጥቅሉ ሐራም ነው ማለት እንቸገራለን። በጥቅሉ ለምንድን ነው ይሄንን የምለው? አንድ ነገር በመሰረታዊነት ሐላል ነው ከተባለ እንደዛ ነው። አልአስሉ ፊል ዑቁድ አልሂል ነው፣ አው አልአስሉ ፊል አሽያኢ አልሂል ነው። ነገራት በመሰረታዊነት ሐላል ናቸው የሚል ፕሪንሲፕል ካለ ከሐላልነታቸው አስወጥቶ ወደ ሐራምነታቸው ሊከታቸው ዘንድ ጠንከር ያለ ማስረጃ ያስፈልገናል ማለት ነው። ጠንከር ያለ ማስረጃ ያስፈልገናል ወደ ሐራምነት እንትን ለማድረግ። እዛ ጋር የሚፈጠረው በኮኔክሽን ኦፍ ኮርስ ከቲክቶክ የሚለየው ቲክቶክ ላይ ገብታችሁ ያው ላይቭ ትሰራላችሁ፣ የሆነ እንትን ታደርጋላችሁ፣ በሆነ ጊፍት እንትን ታደርጋላችሁ። እዚህ ላይ የተለያየ ጊፍት ትሰጣጣላችሁ። ብዙ ነገር ነው የሰማሁትና እኔም የተወሰኑ ቦታዎች ላይ ቆም ብዬ ለመስማት ሞክሬያለሁ። የሚያስተምሩትም እዛ ቦታ እንዴት ኮኔክሽን መፍጠር ይቻላል፣ እንዴት ኤጀንት ሆኖ ብር ቤት ማድረግ ይቻላል ምናምን ነው። በዛ ላይ ደግሞ ከእንትን ጋር የማያገናኘው ከኔትወርክ ከፒራሚዱ ጋር የማያገናኘው በዜሮ ኢንቨስትመንት ነው የምትገቡት። ማለት የሆነ ብር ይዛችሁ ገብታችሁ
ሉዝ አድርጋችሁ አይደለም የምትወጡት። በቃ በባዶ እጃችሁ ገብታችሁ የሆነ ብር ነው ጌን የምታደርጉት። እንደ ሌሎቹ ፒራሚድ እንትኖች ደግሞ ሸርጥ አያበዙም። ሌሎች አሁን አንዱ ፒራሚድ ስኪም ለመሆን በጣም ብዙ መስፈርት ያበዙባችኋል። በጣም በርካታ ነገር እንትን ያደርጉባችኋል። እዚህ ላይ ግን እንደዛ አይነት ነገር የለውም ማለት ነው። ዴይሊ የምትሰሩትን ስራ ኢማ በንግድ ባንክ ወይ ኢማ በቴሌብር ዊዝድሮው ማድረግ ትችላላችሁ፣ ካሽ በብር ማለት ነው። እንዲህ አይነት ነገሮች አሉት። አላ ኩሊ ሐል አሁን ባልኩት መሰረት ጋምብሊንጉና መሰል ነገሩን ከተጠነቀቅን ሐራም ሊያደርገው የሚችለው ነገር አላየሁበት። በባለፈው ሱራ ግን ሐራም ነው፣ እሱ እንዳለ ነው ማለት ነው። ይሄንን ውሰዱልኝ።